የመጀመሪያው ቅድም እንዳልነው ራስን ማወቅና ከራስ ጋር የመኖር ክህሎት። ራስን ማወቅ ወይም በእንግሊዘኛው ሰልፍ አዌርነስ ይሉታል። ምንድነው ራስን ማወቅ ማለት? ምን ማለት? ለራስ ዕውቅናን ከመስጠት ይጀምራል። መጀመሪያ ኤግዚስት ማድረጋችንን አለን። ቅድም እንዳልኩት በተለያየ ምክንያት አሁን ያለንበት የህይወት ምዕራፍ ላይ እንዳለ እንረዳለን። ከቤተሰባችን ኢትዮጵያ ውስጥ ተወልደናል አብዛኞቻችን። ምናልባት ከኢትዮጵያ ውጭ መሆናችሁ ይህን ቪዲዮ የምትመለከቱ ሰዎች አላችሁ። ግን ይህንን በቃ ኤግዚስት ማድረጋችንን ወይም ለራስ ዕውቅና መስጠት አለው እኔ ከሚለው ይጀምራል ማለት ነው። በመቀጠልም ችሎታን ማወቅ። ምን አይነት ችሎታዎች አሉ? እንግዲህ ፈጣሪ ወይም አምላክ ፈቅዶ ወደዚህ ምድር እንድንመጣ ሆነናል። እዚህ ምድር ከመጣን በኋላ ግን እዚህ ምድር ላይ ደግሞ ኢፌክቲቭ መሆን ኃላፊነቱ ራሳችንን ከማወቅ ወይም ራሳችንን ኤግዚስት ማድረጋችንን ከመረዳት ነው የምንጀምረው ማለት ነው። ሁለተኛው ቅድም እንዳልኩት ችሎታን ማወቅ። ምን አይነት ችሎታዎች አሉኝ? ምን ማድረግ ይችላል? ምንድነው የሰለጠንኩበት ዘርፍ? ምንድነው ከቤተሰቦቼ የወሰድኳቸው ልምዶች፣ ችሎታዎች ምንድን ናቸው? እነዚህ ነገሮች ማወቅ በጣም አስፈላጊ ነው። ምክንያቱም የሆነ ስራ ላይ ከመሰማራታችን በፊት የሆነ ነገር ለማድረግ ከመሞከራችን በፊት ወደ ኋላ ዞር ብለን በተለያዩ አቅጣጫዎች የለመድናቸው ልምዶች፣ በተለያዩ አቅጣጫዎች የቻልናቸው ችሎታዎች፣ በተለያዩ አቅጣጫዎች የተማርናቸው ጉዳዮች አሉ። ስለዚህ እነዚህን ነገሮች ማወቅ አስፈላጊ ነው ማለት ነው። ስለዚህ ችሎታችን ምን እንደሆነ ማወቅ በጣም 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 ወሳኝ ነገር ነው። ሌላው ድክመታችንን ማወቅ። ምንድነው የኔ ድካም? ምንድነው ሲደረግ የማልችለው? ምንድነው ማስተካከል ያለብኝ ጉዳይ? ምክንያቱም ድክመታችንን ማወቅ ራሳችንን ለማስተካከል ነው የሚረዳ። ከሰዎች ጋር ያለንን ግንኙነት አፌክት የሚያደርግ ከሆነ ማለት አሉታዊ የሆነ ተጽዕኖን የሚያሳድር ከሆነ ያንን ባህሪ ያንን ድክመታችንን ማስተካከል አለብን ማለት ነው። የምንወደው ነገር ምንድነው? የምንጠላውስ ነገር ምንድነው? ስለዚህ እነዚህ ነገሮች ሁሉ ያካትታል ሰልፍ አዌርነስ ወይም ራስን ማወቅ። ምንድነው የምንወደው? ምንድነው የምንጠላው? ምንድነው ድክመታችን? ምንድነው ችሎታችን? የሚሉትን እነዚህን ሐሳቦች ያጠቃልላል ማለት ነው። በሁኔታ ውስጥ ምን አይነት መልስ መስጠት እንዳለብን እናውቃለን። ራሳችንን ስናቅ ለምሳሌ በጣም አስጨናቂ የሆነ ሁኔታ ውስጥ ትክክለኛ ውሳኔ ማንወሰን እንደሆንን ከተረዳ ራሳችንን አወቅ ነው ማለት ነው። ስለዚህ አስጨናቂ የሆኑ ሁኔታዎች ውስጥ ስንገባ ውሳኔ ላለመወሰን ሁሉ ጊዜ ራሳችንን መግፋት አለብን። ከዛ ሁኔታ ውስጥ እንድንወጣ ራሳችንን ማድረግ መቻል አለብን ማለት ነው። ውሳኔን ሳንወስን እንድንወጣ ማለት ነው። ስለዚህ ሁኔታዎች ውስጥ ምን አይነት መልስ መስጠት እንዳለብን እናውቃለን። ምክንያቱም አንዳንዴ ሰዎችን ከጥሩ ነገራቸው የሚያጎላቸው ድክመታቸው ነው ወይም በቃ ማድረግ እየቻሉ ያላደረጓቸው ጉዳዮች ናቸው ማለት ነው። ስለዚህ ሁኔታ ውስጥ የምንወስናቸውን ውሳኔ ወይም ምን አይነት መልስ መስጠት እንዳለብን እናውቃለን ማለት ነው። ራሳችንን በትክክል ስናውቅ ራስን አለማወቅ መንገዳችን በሌሎች ላይ ጥገኛ እንዲሆን ያደርገዋል። ያኔ ብዙ ሰዎች ችግር ነው። ራሳቸውን ስለማያውቁ፣ ችሎታቸውን ስለማያውቁ፣ መብታቸውን ስለማያውቁ፣ በተለይ እንደ ሀገር መብታችንን አናውቅ። መብታችንን ስለማናውቅ በቃ የኛ ጉዳይ፣ የኛ መድረሻ፣ የኛ ዴስቲኒ፣ የኛ ግብ በሰዎች እጅ ላይ እንዳለ ይመስለናል። ምናልባትም በሀብታሞች፣ ምናልባትም በፖለቲከኞች፣ ምናልባትም ደግሞ በሃይማኖት አባቶች ይመስለናል። ነገር ግን ሁላችንም የራሳችን ፈቃድ ያለን፣ የራሳችን ውሳኔ ያለን፣ የራሳችን መንገድ ያለን ሰዎች ነን። ስለዚህ
ራስን ካላወቅን በሌሎች ላይ ጥገኛ መሆናችን ይበዛል። ራሳችንን ባላወቅንበት ልክ በሌሎች ላይ ጥገኝነታችን በዛው ልክ ነው ማለት ነው። ስለዚህ ራስን ማወቅ በጣም ወሳኝነት አለው ማለት። ስለዚህ ራሳችንን የሚከተሉትን ጥያቄዎች በመጠየቅ ራስን ለማወቅ ማለት ነው ለራሳችን መመለስ ይገባናል። እነዚህን ጥያቄዎች እኔ ማን ነኝ? አንተ ማን ነህ? ወይም አንቺ ማን ነሽ ስትባይ ስለ ራስሽ የምትናገሪው ነገር አለሽ ወይ? ምንድነው እሱ? ያ ነገር የኛን ማንነት ወይም የኛን ሁኔታ ያለንበትን የምንችለውን ማንችለውን እንድንረዳ ያደርጋል ማለት ነው። እስካሁን የት ነበርኩ? እስካሁን በምን አይነት መንገድ ነው የመጣሁት? ምናልባት እስካሁን የመጣሁበት መንገድ ትክክል ሊሆንም ይችላል፣ ላይሆንም ይችላል። ምክንያቱም በተለያየ ምክንያት ትክክለኛ ያልሆኑ ውሳኔዎችን ከወሰንን ትክክለኛ ያልሆነ መንገድን ሄደናል ማለት ነው። ስለዚህ እስካሁን የመጣሁበት መንገድ ምን ይመስላል? በደንብ ልናስተውል ይገባል። ራሳችንን ልንገመግም ይገባል። እንግዲህ በሌሎች ሀገራት ፕሮጀክቶች ኤክስኪዩት ከተደረጉ በኋላ ወይም ፕሮጀክቶች ከተፈጸሙ በኋላ ፕሮጀክቶች ይገመገማሉ። እንዴት ነበር ስኬቱ? ምን ላይ ደርስ? ምን ያህል ፐርሰንት ስኬታማ ነው? ምን ያህል ፐርሰንት ደግሞ ፌለሪቲ ያጋጥማል? ያ ፌለሪቲ ከምንድን ነው የተነሳው ተብለው ማለት ነው። ስለዚህ ስለ ራሳችን ስናስብ ደግሞ ከዚህ በላይ ማለት የኛ ህይወት የራሳችን ፕሮጀክት ነው። ስለዚህ እስካሁን የት ነበርኩ? ምን እያረኩ ነበር? ምንድነው በትክክል ያረኩት? በትክክል ያላረኩት ነገር ምንድነው? በህይወቴ ላይ ከማስበው ግብ ወይም ከምደርስበት ነገር አንፃር ያረኩት ነገር ይጠቅማል ወይስ አይጠቅምም? ማይጠቅም ከሆነ መቼ ነው ማስወገድ ያለብኝ? እንዴት ነው ማስወገድ ያለብኝ? እንዴትስ ነው መቀየር ያለብኝ ብለን እንድንጠይቅ ወይም ራሳችንን እንድንገመግም ይህን ጥያቄ መጠየቅ አስፈላጊ ነው ማለት ነው። እስካሁን የት ነበርኩ? ወዴት ነው መሄድ የምፈልገው? ይሄ በጣም 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 ክሪቲካል የሆነ ወይም ደግሞ በጣም ትልቅ ተጽዕኖ ያለው ጥያቄ ነው። ወዴት ነው መሄድ የምፈልገው? ከዚህ በኋላ መንገዴ እንዴት ነው? የት ቦታ ላይ ነው መድረስ የምፈልገው? ምንድነው ማድረግ የምፈልገው? የሚሉትን አጠቃላይ ሐሳቦች ይይዛል ማለት ነው። ወዴት ነው መሄድ የምትፈልጊው? ምን ላይ ነው መድረስ የምትፈልጊው? ምንድነው የመጨረሻው የህይወትሽ ወይም የህይወትህ ግብ? ይህንን መመለስ በጣም አስፈላጊ። ምን ችሎታና ምን አይነት ዕውቀት አለኝ? ታቻል ይሄን ማድረግ እፈልጋለሁ ብለን የምናውቀው ዕውቀትና የምንችለው ችሎታ ይሄንን ማድረግ እፈልጋለሁ ካልነው ሐሳብ ጋር ማያያዝ ከሆነ ግዴታ መንገዳችንን አስተካክለን በዚህኛው አቅጣጫ ወይም ባሰብነው አቅጣጫ ማድረግ መቻል አለብን ማለት ነው። ስለዚህ ያለንን ችሎታዎችና ያሉን ዕውቀቶች መመዘን ወይም ማወቅ አስፈላጊ ነው ማለት ነው። ምንድናቸው ብሎ እነዛን በማወቅ ምናልባት ልናስተካክለውና ልንቀይረው የሚገባንን ጉዳይ ለመቀየር ራሳችንን ማዘጋጀት ያስፈልጋል ማለት ነው። በእድገት ወቅት የሚከሰቱ ለውጦች እንግዲህ ሰዎች ከልጅነታቸው ጀምሮ ወደ ታዳጊነት፣ ወደ ቲኔጀርነት ከዛም ወደ ወጣትነት እያለ የህይወት ሂደት ይቀጥላል። እነዚህ ነገሮች በህይወታችን ላይ ማንረዳ ከሆነ በእነዚህ ሂደቶች መካከል ሰዎች አንዳንዴ ፌል ያደርጋሉ። ማይገባ ለምሳሌ ቲኔጅ ላይ ሲገባ ያው የወጣትነት ወይም ደግሞ የጉርምስና ስሜቶች ስለሚኖር የስሜት መለዋወጥ ወንዶች ወንድነታቸው የሚገለጥበት ሴቶችም በዛው ልክ ስለሚሆን ያንን ነገር በትክክል አለመረዳት ውሳኔያችንን አልተር ያደርገዋል። ውሳኔያችንን ሊያንሻፍፈው ይችላል። ውሳኔያችን ትክክለኛ እንዳይሆን ሊያደርገው ይችላል ማለት ነው። ስለዚህ እነዚህ ለውጦች በትክክል መረዳት አለብን። በመጀመሪያ አካላዊ ለውጦች እንግዲህ ቅድም እንዳልኩት በቲኔጅ እድሜ ላይ የተለያዩ ወንዶች በአካላዊ የሆነ ለውጦች ያሉ ሴቶችን በተመሳሳይ ነው ማለት ነው። ስለዚህ እነዚህ ነገሮች በትክክል መረዳት ያስፈልጋል። ማለት ከዚህ ጋርም ባያያዝ አንዳንድ ሰዎች ያው እኛ ሀገር ነው በእርግጥ ይሄ የተለመደው የተለያዩ ሁኔታዎች ሲመቻቹ ለሰውነታቸው ትክክለኛ የሆነ ኬር አይሰጡም። አንዳንዴ ውፍረት አላስፈላጊ የሆነ ውፍረት በእርግጥ መወፈር የሚፈልግም ሰው ስለሚኖር አላስፈላጊ የሆነ ውፍረት ውስጥ ሰው ሊገባ ይችላል። ያ ነገር መሆን ሲጀምር as early as possible ወይም በጊዜ ልንገታው ያስፈልገናል። ካለበለዚያ በኋላ ላይ
ስራ ነው የሚሆንብን። በኋላ ላይ እንደገና እሱን ለማስተካከል ብዙ ሂደቶችን እንድንሄድ ሊያደርገን ይችላል ማለት ነው። ስለዚህ አካላዊ የሆኑ ለውጦችን ማስተዋል መቻል አለብን በህይወታችን ላይ። ውፍረት አንዱ እንደ ምሳሌ ያነሳሁት ጉዳይ ነው። ህመሞች ሊሆን ይችላሉ። ምንድን ነው የሆነ ነገር እግሬ ላይ የሚሰማኝ ነገር ካለ እጄ ላይ አካላዊ የሆኑ ለውጦች፣ ያንን ያስተዋልን ጊዜ ትሪት ማድረግ መቻል አለብን። ምክንያቱም እኛ ሀገር ብዙ መዳን የማይችሉ በሽታዎች ወደዛ ሌቭል የሚደርሱት በጊዜ ትሪት ስላልተደረጉ ወይም በጊዜ ስላልተስተካከሉ። ስለዚህ እነዚህ ነገሮች መረዳት፣ አካላዊ የሆኑ ለውጦችን መገንዘብና ማወቅ ያስፈልጋል። ሁሉ ጊዜ ሰውነታችንን ስካን የማድረግ ሀቢት ወይም ልምድ ሊኖረን ይገባል። ሌላው አእምሯዊ ለውጦች እንግዲህ በእድገት ወቅት ቅድም እንዳልኩት ነገሮችን እንደዚህ ነው ስለዚህ እንደዚህ ማድረግ አለብን ብለን አእምሯችንን በምክንያታዊነት ልንመራው ይገባል፣ ችግሮችን በመፍታት። ምክንያቱም ሁሉ ጊዜ የህይወታችን ምዕራፍ እንደምናስበው ቀጥታ ሆኖ አይሄድም፣ እንደዛ ሄዶ ማያውቅ። ስለዚህ በምንሄድበት መንገድ የሚፈጠሩ ችግሮች ሊኖሩ ይችላሉ። የሚፈጠሩትን ችግሮች ምክንያታዊ በሆነ መንገድ ሪዝነብል ወይም ደግሞ ክሪቲካል በሚሉት ማለት ነው ፈረንጆቹ መንገድ ነገሮችን እንደዚህ ከሆነ x = y ብለን አስልተን ማለት ነው በዛ መንገድ ልናስተካክል ይገባል። ብዙ ጊዜ እኛ ሀገር አንዱ ትልቁ ችግር ሰዎች ምክንያታዊ ሆነው ነገሮችን ለመፍታት ከመሄድ ይልቅ በህጋዊ መንገድ መሄድ ይቀላቸዋል። ምክንያቱም በሰዎች መካከል የሚዳኘው ህግ ብቻ እንደሆነ ስለሚያስቡ ማለት ነው።